ሰላም ሰላም እንዴት ናችሁ? አትራፊ እቁቦች ነን። ዛሬ እንግዲህ ከ7 ዓመት በላይ የስራ ልምድ ይዘን ህጋዊነታችንን አረጋግጠን ብዙዎችን እጅ ለእጅ አያይዘን እዚህ ደርሰናል ማለት ነው። እንግዲህ እቁባችንን ከቀመሱት ሰዎች መሃል አንዱን ጽዮን ሽሮ ተገኝተን ኢንተርቪው እናደርጋለን። የትም ሳትሄዱ አብራችሁ ነው። ሰላም እንዴት ነህ? ሰላም እንዴት ነሽ? አለን። ቤታችሁ በጣም ነው የሚያምረው። ቴንኪው እናመሰግናለን። ምን ያክል ጊዜ ሆነው ቤቱ? ምን ያህል ጊዜ ሆነው መሰለሽ? 1 ዓመት ከ9 ወር ገደማ። እቁብን እንደ አንድ ኢኮኖሚ ምንጭ ነው ወይንስ እንደ ማህበራዊ ትስስር ነው የምታየው? እንደ ኢኮኖሚ ምንጭ ነው የማየው። እንደነገርኩሽ ያው እቁብን እንደ አንድ ቢዝነስ ነው የምታየው። ያ ነገር ሲመጣብሽ የራስን ቢዝነስ ነው የምታሳድገው እና እንደነገርኩሽ ሌላ ቅርንጫፍ ጀምረንበታል ማለት ነው በደረሰን። ስለዚህ በጣም አሪፍ ነው ማለት ነው። በጣም አሪፍ ነው። አትራፊ እቁብን እንዴት ምርጫ አደረክ? እኛ ጋር ገብተህ ምን ተጠቀምክ? አትራፊ እቁብን ምርጫ ያደረኩት መጀመሪያ ላይ በጓደኞቼ ነበር የገባሁት። አትራፊ እቁብ ላይ ጓደኞች አሉ እና እንደነገርኩሽ እነሱ ትርፋማ ናቸው። ወደ ቢዝነሱ ገብቷል፣ ትርፋማ ናቸውና ለምን አትጀምርም የሚል አይዲያውን አመጡት። እኔም ወደ እነሱ ተቀላቀልኩ ማለት ነው እና ያው አትራፊ ድርጅት እንደገባው ቆንጆ ነው ያገኘሁት። እቁብ ላይ ዋናው ነገር እምነት ነው። እምነትን ለመገንባት ምን ያስፈልጋል? ያው እንደነገርኩሽ እምነት ነው ዋናው እቁብ ላይ። አትራፊ ድርጅት ደግሞ እንደነገርኩሽ በጓደኛቸው ላይ ገባው። ጓደኞቼ ደግሞ ሙሉ እምነት አግኝተውበታል ከአትራፊ እቁብ ማለት ነው። ያን አይቼ ገባው። እኔም ራሴ አይቻለሁ ማለት ነው። ያው እኔ እንደምታየው ያው ቀለል ያለች ቤት ብትሆንም አይቻለች። ሌላም ደግሞ ቅርንጫፍ ከፍተናል ማለት ነው። እነሱም በዙሪያ የነበሩ ሰዎችም ያው በጣም ትርፋማ ናቸው። እንደነገርኩሽ ቢዝነስ ላይ ነበሩ። ከዛ ካሉበት ቢዝነስ ላይ አንድ ስቴፕ ከፍ ብለው ነው ያሉት ማለት ነው። ስለዚህ ትርፋማ ናቸው። እቁብን ቀድሞ መውሰድ ወይንስ መጨረሻ ላይ መውሰድ የትኛው ነው ጥቅም አለው ብለህ የምታስበው? እቁብን ያው እንደኔ ካልሽኝ መጀመሪያ ላይ ነው የምልሽ። ያው እንደነገርኩሽ ወደ ቢዝነሱ ስለሆነ እቁብ ብሩን ተቀብለሽ ወደ ቢዝነስ ላይ የምታዩ ስራ ላይ የምታዩ ስራ ላይ ስትዩ ደግሞ ያው እንደነገርኩሽ መቼም ያው ገቢ ነው የምታገቢው አይደል? ገቢ ስታስገቢ ደግሞ የመጀመሪያው ነው ብዬ እንደኔ ካልሽኝ የመጀመሪያው ያው ሁለተኛውም አሪፍ ነው። መጨረሻ ላይ እንኳን አሪፍ ነው፣ ግን ደግሞ በእኔ ምርጫ ካልሽኝ የመጀመሪያው ነው የምልሽ። ወደ ቢዝነስ ስለሆነ የምትገቢው የመጀመሪያው አሪፍ ነው ብዬ አስባለሁ። አንተ ስለ እቁብ በቂ ግንዛቤ አለህ ብዬ አስባለሁ። እቁብ ላልገቡ ሰዎች ምን ትመክራቸዋለህ? እቁብ እንዲገቡ ምን ትላቸዋለህ? እቁብ ላልገቡ ሰዎች ማስተላለፍ ፈልገው አንደኛ አትራፊ እቁብ ሌላ አማራጮችም አሉት። እቁብ ሲደርስሽ ብቻ ሳይሆን በግዥም አለው። ሌላ አማራጮችም አሉት አትራፊ እቁብ ላይ ማለት ነው። እና እንደነገርኩሽ አትራፊ እቁብ ላይ ቢገቡ ያንን አማራጭ ስላለው ትርፋማ ይሆናሉ ብዬ ነው የማስበው። ብዙ የእቁብ አማራጮች አሏቸው። እንዳቅሙ መጠቀም ይችላል። እሺ፣ በመጨረሻም የእቁብ እሴት ያልተናገርናቸው ሰዎች እንዲያውቁ የሚፈለጉትን አንዳንድ ነገር በላቸው እስቲ። ቆንጆ ጥያቄ ነው። ይገርምሻል፣ አንዳንድ ሰው እቁብን የራስን ብር አስቀምጠሽ እንደመውሰድ አድርጎ የሚያስብ ሰው አለ። በአብዛኛው ብትይዘው እንደዛ የሚያስቡ ሰዎች አሉ፣ በአመለካከት ደረጃ ማለት ነው። ነገር ግን እንደዛ አይደለም፣ እነሱ እንደሚያስቡት አይደለም። አሁን አንድ ሰው በቀን እንኳን የሆነ ብር ላስቀምጥ ቢል የሆነ ነገር ይሸውደዋል። ገብቶሻል? ያ ነገር እንዳይሸውድሽ ያደርግሻል። አንቺም አንደኛ ያንን ነገር አለብኝ ብለሽ ስለምታስቢ ትኩረትሽ የምታረጊው እቁቡ ላይ ነው ማለት ነው። ስራሽ ላይ ነው ፎከስ የምታረጊው። ስለዚህ ያንን እንድትጥይ ያበረታታሻል ማለት ነው እቁብ። ስለነበረን ቆይታ በጣም ነው የማመሰግነው። እናመሰግናለን። እሺ፣ እናመሰግናለን።